ፈንድድ አካውንቶች እናንተ እንድትወድቁ ሆን ብለው የሚያስቀምጧቸውን ህጎች እነግራችኋለሁ። የዛሬው ደግሞ ትንሽ የሚያበሳጭም ነው። ለምሳሌ እዚህ ጋር እንደምታዩት ማንኛውም ፈንድድ አካውንት ላይ ዴይሊ ድራውዳውን እና ማክሲመም ድራውዳውን እንደዚህ በግልጽ ይቀመጣል። ነገር ግን አንዳንድ ፈንድድ አካውንቶች ላይ ዴይሊ ድራውዳውን 5% ሆኖ እናንተ ግን በአንድ ትሬድ ከ3% በላይ ሉዝ ካደረጋችሁ 5% ሳትደርሱ ብሎ ያደርጋል። ከሱ ይባስ ብሎ ደግሞ አንዳንድ ፕሮፈርምስ ላይ አካውንታችሁ ፍላ ከተደረገ በአንድ ትሬድ ከ1% በላይ ሪስክ ማድረግ አችሉም። ኢቭን 3-4 ትሬድ ብከፍቱ አጠቃላይ ሪስኩ የአካውንቱ 1% ብቻ ነው መሆን የሚችለው። እሱ ብቻ ሳይሆን ለምሳሌ ቻሌንጅ አካውንቱ ላይ ጎልድን ትሬድ ታደረጉ ከነበረ ልክ ማስተሩ ላይ ስገቡ ፔር መቀየር አችሉም። ወይም ደግሞ ሎት ሳይዛችሁ 0.5 ምናምን ከነበረ ልክ ማስተሩ ላይ ስገቡ አንድ ሎት ካደረጋችሁ እሱም ብሪች ይባላል። በተጨማሪም ስልክ መቀየር አችሉም። ኢቭን አንዳንድ የተሳስታችሁ ቪፒኤን አብርታችሁ ትሬድ ካደረጋችሁ ብሎ ያደርጋል። ዜናዎችን ትሬድ የማድረግ ጉዳይ ትንሽ ኮምፕሊኬትድ ስለሆነ እሱም በየፈርሙ ያለውን ጉዳይ ራሳችሁ ማየት ይኖርባችኋል። ማወራቸውን እያንዳንዳቸውን ህጎች ራሳችሁ ሄዳችሁ ማየትና ማንበብ ትችላላችሁ። በእነዚህ ህጎች ብለው ባታደርጉ እንኳን ፔአውት ላይ ስደርሱ ይከለክላሉ። ኮመንት ላይ የመጣችሁ ለፕሮፈርሞቹ የምትከራከሩ ሰዎች ሰላም ለእናንተ ይሁን። ለማንኛውም ስቶሪን ገብታችሁ እዩት፣ ይጠቅማችኋል።